አሁን አዲስ አበባ ላይ የተደረገው ይሄ ትራፊኩ ላይ የተደረገው በደል ግፍ በጣም ነው የሚያሳዝነው። በጣም አዝኛለሁ እኔ በኩሌ። ይሄ እኛ ሹፌሮችን የሚወክል አይደለም። ይሄ ብልግና ነው። ያ ትራፊክ እኮ ስንት ቤተሰብ አለ በሱ ስር። ክፉም ሆኖ አይደለም ያለ ሂደት ነው። የዚህን ያህል መጨካከሉን ምን አመጣው? አሁን እንደዛ ያደረገው ሹፌር ለኛ ምንድነው ያስቀመጠልን? ሌላው ትራፊክ እንዲፈራና ያደረገው ጥላቻ አራባ። በመርፌ ወጋ። ጠቅላላ ትራፊኮችን መርፌ ነው የወጋቸው። ፍቅር፣ ሁሉ ነገር ፍቅር የሚገኘው በፍቅር እንጂ በጉልበት አይደለም። በጉልበት ፍቅር አይገኝም። ተተኪ ትውልድ እንደዚህ አይነት አመለካከት እንዳይኖራችሁ ባካችሁ ወንድሞቼ። በፍቅር በመነጋገር ነው ሁሉ ነገር፣ በሂደት ነው እንጂ በአንድ ጊዜ ቪዲዮ ሰው ቀርጾ ፖስቶ የልጆች አባት እስር ቤት። በጣም ነው ያፈርኩት። ይሄ እኛን አይወክልም፣ እኛ ሹፌሮችን አይወክልም። በፍጹም እኔን አይወክለኝም። አንድ ትራፊክ እንደዚህ ክፉ እንዲነካው አልፈልግም። መጥፎ ትራፊክ ቢኖር እኔ በልቤ ማውቀው አለኩ። ወላሂ አላህ ልቦና ይስጠው፣ አላህ ልቦና ይስጠው እንጂ ምለው እንደዚህ ይታሰር ይሙት በፍጹም። ደግሞ አዲስ አበባ ላይ ሆኖ ያ ልጅ እንደዛ ያደረገ እንጂ ወጣ ያለ ክልል ላይ ቢሆን እንደዛ ያደርጋል? አያረግም። ይሄ እኛን አይወክልም። እኛ ሹፌሮች አላህ ይፍታህ ወንድሜ። ቤተሰቦቹም አላህ መጽናቱን ይስጣችሁ። ያቦ ይፈታ፣ በቃ አላህ ይፍታላችሁ። በባሌም በቦሌም ብሎ አላህ እንደው የቅርታ የሆነ ነገር ተደርጎ ይፈታ። በጣም ነው ያዘንኩት፣ በጣም ነው ያዘንኩት እኔ በኩል በቃ ወላሂ በጣም አዝኛለሁ። አላህ ይፍታው፣ በባሌም በቦሌም ብሎ አላህ ይፍታው። ሹፌሮች በዚህ ጉዳይ ዝም አትበሉ። ሁላችሁም የራሳችሁን የበኩላችሁን ቪዲዮ ስሩ፣ ተናገሩ። ይቅርታ ምን ጠይቅለት ከሆነ እኛ እንጠይቅለታለን። ቤተሰቦቹስ አጠፋሱ? እሺ ቤተሰቦቹስ? በጣም አዝኛለሁ። አላህ ይፍታው። ወዳችኋለሁ። እንደዚህ አይነት ነገር እንዳይደገም ሹፌሮቹ ወንድሞቼ፣ እንደዚህ አይነት ነገር እንዳይደገም በፍጹም። ለራሱ መምከር፣ ወላሂ ለራሱ መምከር። ቪዲዮን ቀርጾ ለራሱ ስልኩን ፈልጎ አይልክለትም። ሁለተኛ እንደዚህ አታድርግ ብሎ ሰውየው መመለስ ሲቻል ወስዶ ጉርጋድ በፍጹም አላረገውም። እኔ ወዳችኋለሁ፣ አከብራችኋለሁ። ካጠፋው ይቅርታ